another question ብዙ ጊዜ ኢንተርቪውሽ ላይ የምትሰሙት ምንድነው ጠንካራ ጎናችሁና ደካማ ጎናችሁ ብላችሁ የምታስቡት ምንድነው strength እና weakness okay so strength በምትሰጡ ሰዓት specific የሆነ አንድ example መስጠት okay so not mentioning 2 3 unrelatable የሆኑ things ግን አንድ specific የሆነና አንድ ኤግዛምፕሎችን በመስጠት okay so ለምሳሌ one of my key strengths is communication. In my previous role, I regularly presented reports to senior managers, which helped me become clear and confident under pressure. Okay? So, ብዙ ጊዜ notice የምናደርገው ስህተት ኢንተርቪውዎች ላይ strength እና weakness ስትጠየቁ ምንድነው? I have good communication. I am a hard worker. So these are just words. እሺ phrases ናቸው። ብዙ ነገሮችን የያዙ አንድ ቃል እሺ. So that is not a strength that you're setting for ለሚሰማችሁ ወይም ደግሞ ኢንተርቪውን ኮንዳክት ለሚያደርገው ሰው እንደ strength አይደለም ይሄንን consider የሚያደርገው ምክንያቱም ኤግዛምፕል እየሰጣችሁት አይደለም ማለት ነው so specifically ከዚህ በፊት የሰራችሁት ስራ እንዴት ያንን strength እንዳላችሁ የሚያሳይ ኤግዛምፕል አብራችሁ አታች ማድረግ አለባችሁ ማለት ነው so አሁን ለምሳሌ እዚህ ጋር communication የሚል ሜንሽን አደረገ right the interviewer ኢንተርቪው የሚደረገው ሰው ኮሚኒኬሽን ጠንካራ ጎኔ ነው አለ ግን ኮሚኒኬሽን ብቻ ብሎ አልዘጋውም ያ ኮሚኒኬሽን ስኪሉ እንዴት እንደመጣ ወይም ያ ጠንካራ ጎኑ እንዴት እንደመጣ ኤክስፕሌን አደረገ ምን ብሎ in my previous role I regularly presented reports to my senior managers which helped me become clear and confident under pressure okay so strong openers የምንላቸው ለምሳሌ I'm highly organized I work well under pressure I'm a quick learner okay so I'm a quick learner ብላችሁ so my previous role required a new software that I had to learn but I completed that in under 15 days so እዚህ ጋር fast learner ነኝ አላችሁ ኤግዛምፕል ሰጣችሁ ምንም አዲስ ሶፍትዌር ነበረው የምሰራበት ድርጅት so በ15 ቀን ውስጥ ያቺን ሶፍትዌር ለምጄ መስራት ይችላልው ሚል ማለት ነው ሶ ይሄኛው ምን ይሰጣዋል ማለት ነው ለሚሰማችሁ ሰው ኦኬ ይሄ ስኪል አለው ማለት ነው ምን ካደረገ ይሄንን ካደረገ ሶ 15 ቀን ውስጥ ያንን ሶፍትዌር ከተማረ የኛንም ሶፍትዌር በአንድ ሳምንት ውስጥ ይለምደዋል ማለት ነው ሚል አንሰር ነው ማለት ነው ለሰውየው የሚሰጠው ሶ ዝም ብላችሁ ይሄ ፍሬዞች መጥቀስ ብቻ ሳይሆን ከኤግዛምፕል ጋር ሂንት እየሰጣችሁ መጥቀስ መቻል አለባችሁ ማለት ነው ለዊክነስ ደግሞ ስንመጣ ሜንቲንግ ዊክነስ የምንጠየቅበት ምንድነው self awareness እና ግሮታችሁን ለማየት እሺ ሶ ደካማ ጎናችሁን የምትጠየቁት ራሳችሁን ማወቃችሁ that means ደካማ ጎኔ ይሄ ነው ብላችሁ ስትሉ ሶ ራሳችሁን self aware ናችሁ እንደማለት ነው እና እንዴት ደግሞ ከዛ ቦታ grow ያደረጋችሁ እንደሆነ how you're moving on from that weakness የሚለውን ዲቴክት ማድረግ ስለሚፈልጉ ነው ብዙ ጊዜ weakness ኢንተርቪው ላይ የምትጠየቁት ማለት ነው ሶ እሱን እንዴት ማለት ትችላላችሁ I used to struggle with delegating tasks because I wanted everything done perfectly. I've been working on this by trusting my team more and focusing on the bigger picture. So, እዚህ ጋር struggleአችሁን ተናገራችሁ ከዛ እንዴት እያሻሻላችሁት እንደሆነ ተናገራችሁ ማለት ነው. I've been working on this ብላችሁ. So, በፍጹም ማለት የሌለባችሁ ነገር ምንድነው? I have no weaknesses ማለት ለምን unprepared እንደሆናችሁ honest እንዳልሆናችሁ መናገር እንዳልፈለጋችሁ ነው ኢምፕሬሽን የሚሰጠው because we're all humans አይደለ ሁላችንም የሆነ ደካማ ጎን ይኖረናል so ይሄንን የለኝም ብለን ኢንተርቪው ላይ በመንጠቅስበት ሰዓት ምንድነው የሚሰጠው unprepared እንደሆነን or ደግሞ እያዋሸን እንደሆነ ነው የሚያስረዳው ማለት ነው so ዊክነሳችሁን ራሳችሁ ዲቴክት አድርጋችሁ ግን ደግሞ ዊክነስ ዲቴክት ማድረግ ብቻውን በቂ አይደለም ኦኬ እንዴት አደርጋችሁ ያንን ዊክነስ ወደ ስትሬንግዝ እየቀየራችሁት እንደሆነ ወይም እንዴት አደርጋችሁ ያንን ዊክነስ እያሻሻላችሁት እንደሆነ በዛው ማስረዳት አለባችሁ ማለት ነው so this is a perfect way to explain it አሁን ለምሳሌ ይሄኛውን ፍሬዝ ስታዩ so delegate አላደርግም ታስክ ለቲምሜቶች ሁሉንም ነገር ራሴ መስራት ነው የምፈልገው አለ ይሄ ፐርሰን right so in a person's mind ወይም ደግሞ ኢንተርቪው የሚያደርገው ሰው ላይ ኦኬ ለሰው ስራ አይሰጥም ማለት ነው አይደለም የሚመጣለት ለምን ምን ብላ I've been working on this by trusting my team የሚል ነገር ሰጥቷል ማለት ነው ኦኬ so ራሱን ስራ ብቻው መስራት እንደሚፈልግ ያቃል ግን ደግሞ ያንን ያሻሻለ ነው ሚል ኢምፕሬሽን ለኢንተርቪወር ይሰጣል ማለት ነው ኦኬ so never say I have no weakness ማለት የለባችሁም እሺ እና ደግሞ ዊክነሶቻችሁንም በፍሬዝ መጥቀስ የለባችሁ ለምሳሌ I want to work things on my own that is not a correct way of stating weakness እሺ ዊክነሳችሁን ምን ማድረግ አለባችሁ እንዴት አድርጋችሁ ያሻሻላችሁት እንደሆነ መጥቀስ መቻል አለባችሁ ማለት ነው ታይም ማኔጅመንት ብቻ ብላችሁ ዝም
is not correct እሺ ታይም ማኔጅመንት ችግር ነበረብኝ እንደዚህ አድርጌ ሶልቭ ያደረኩት ነው የሚል ፉል የሆነ አይዲያ መስጠት አለባችሁ ማለት ነው